እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬም ሁለት አይነት ጣፋጭ ይዤላችሁ መጣሁት። አንደኛው በብዛት ለልጆቼ መክሰስ ላይ የማቀርብላቸው የምሸውዳቸው ብላችሁ ይቀለኛል። እሱን አይነት ሙስ እንሰራለን። በቺያ ሲድ ምናምን አድርገን ቆንጆ አድርገን እንሰራለን። ሌላኛው ደግሞ የሀገራችን ባህላዊ ጣፋጭ ሆነው በተለይ ሀረር አካባቢ ያላችሁ ሰዎች በጣም ትጋሩኛላችሁ ብዬ አስባለሁ። መሀል ከተማ እንኳን የሚኖር ሰው ብዙ ሰው አያውቀውም። ነገር ግን መልሃዋ የተሰኘ የጣፋጭ አይነት ነው። ረመዳን ላይ በጣም ይዘወትራል። ስለዚህ እሱን እንዴት ነው የምናዘጋጀው የሚለውን ነገር አብረን እናያለን። አብራችሁ ነው። ሁለት ጣፋጭ ነው የምንሰራው ብያችኋለሁ። የመጀመሪያውን ለመስራት ምን እናደርጋለን መሰላችሁ? እዚህ ጋር ቺያ ሲድ አለኝ እንደምታዩት። ይሄ ሩብ ኩባያ ነው። ሰው በዚህ ሩብ ኩባያ ወስድና እኔ የምፈልገው ግማሽ ኩባያ ነው። ስለዚህ እንደዚህ አድርጌ እንዲጨምርና እዚህ ጋር ቪጋን ወተት አለኝ። እናንተ ከፈለጋችሁ የእንስሳት ተዋጽኦ ወተት ማድረግ ትችላላችሁ፣ ችግር የለውም። የምትፈልጉትን የወተት አይነት። እኔ ግን እዚህ ጋር ለጊዜው አልመልድ ወተት እጠቀማለሁ። ትንሽ እናዋህደዋለን። አንድ ማማሰል እንሰጠዋለን። ይበቃዋል። ስለዚህ ይሄንን ክድና አድርገን ፍሪጃችን ውስጥ እናስቀምጠዋለን። ነገ እንገናኛለን ከዚህ ጋር ማለት ነው። አሁን ሀላዋውን ለመስራት የሚያስፈልገን ግብአት አሳያችኋለሁ። እዚህ ጋር እንግዲህ ስታርች ያስፈልገናል። ኤኒ ስታርች ሊሆን ይችላል፣ ቡላ ሊሆን ይችላል፣ ካሳቫ ስታርች፣ የፖቴቶ ስታርች፣ የምትፈልጉትን የስታርች አይነት ኮርን ስታርች ልታረጉ ትችላላችሁ። ከዛ ስኳር አዘጋጅቻለሁ። እዚህ ጋር ደግሞ ዱቄት ስኳር ነው። እዚህ ጋር ጀላቲን አዘጋጅቻለሁ። ቪጋን ጀላቲ የተጠቀምኩትኝ። አማዞን ላይ ሄዳችሁ ቪጋን ጀላቲ ብላችሁ ብትጽፉ በጣም ብዙ ነው የሚወጣላችሁ። ፕላንት ቤዝድ የሆነ ማለት ነው። ከዛ እዚህ ጋር ትንሽ ጨው እናደርጋለን። እዚህ ጋር ዘይት አድርጋለሁኝ። እኔ ዘይት ነው ትንሽ የተጠቀምኩትኝ። እናንተ ቅቤ ማለት ትችላላችሁ። ከዛ እዚህ ጋር ትልቁ ግብአት የሚያስፈልገን ደግሞ ብርቱካን እዚህ ጋር ያስፈልገናል። በመጀመሪያ እዚህ ጋር አንድ ማንኪያ የሚሆን ሾርባ ማንኪያ የብርቱካን ፍቅፋቂ ስለሚያስፈልገኝ እንደዚህ እኔ መጀመሪያ ፈቅ አድርገዋለሁ። ቢጫውን ብቻ። በዚህ ፋንታ ሮዝ ወተር ተጠቅማችሁ የሮዝ ወተር ቃና ማግኘት ትችላላችሁ፣ የቫኒላ ቃና ማግኘት ትችላላችሁ። አልመድ የምትፈልጉትን። እኔ ግን በብርቱካን ጁስ ስለሆነ የምሰራው እኔ ማድረግ የፈለኩት የብርቱካን ቃና ነው። ስለዚህ ይሄንን የብርቱካኑን ቆዳ ብቻ መጠቀመው ማለት ነው። አንድ ኩባያ የሚሆን ብርቱካን ጁስ ፈልጋለሁና ለዛ እንግዲህ እንደዚህ ብርቱካኖችን አዘጋጅቼ እጨምቃለሁኝ። አንድ ኩባያ እንደዚህ ሰፍረን እንጨምራለን። አይገርምም? ራሱን አንድ ኩባያ ስጨምቅ ታዲያ ጎበዝ አይደለሁም እኔ። ከዛ እዚህ ጋር ደግሞ ግማሽ ኩባያ እንጨምራለን። ግማሽ ኩባያ እንደዚህ ውሃ እንጨምራለን። እሳታችንን እንለኩሳለን። የመጨረሻ ቀላል ስራ ነው ሳሳያችሁ። ከዛ እዚህ ጋር ያደረግነውን የብርቱካን ፍቅፋቂ እንደዚህ እንጨምራለን። እዚህ ጋር አንድ ከግማሽ ስኳር አለን፣ እንደዚህ እንጨምራለን። ትንሽ ጨው እንደዚህ እናደርጋለን ለማመጣጠን ጨውን እንትኑን ስኳሩን። ከዛ እዚህ ጋር ዘይት አለኝ፣ ዘይት እንጨምራለን። እናንተ ቅቤ ማድረግ ትችላላችሁ ብያችኋለሁ። 2 ማንኪያ ቅቤ ማድረግ ትችላላችሁ። ከዛ እዚህ ጋር ኮርንስታርች አዘጋጅቻለሁ። ቡላ ሊሆን ይችላል ብያችኋለሁ። ለጊዜው ስለሌለኝ ነው። እኔ ሀገራችን ቡላ ነው የሚደረገው። ከዛ ይሄንን የበጠበጥኩትን ቡላ ወይም ኮርንስታርች እንወስድና እንደዚህ እንጨምረዋለን። ታይቷል። ከዛ አንተከትከዋለሁ። እኛ ሀገር ኢትዮጵያ ማለት ምን መሰላችሁ የሚደረገው? ስኳር በውሃ ይፈላል። ከዛ ቀለም ይጨመርበታል። ቀይ ቀለም ሊሆን ይችላል፣ የሚፈልገውን ቀለም ሞስትሊ ቀይ ነው የሚጨመርበት። ከዛ በኋላ የተለያየ አበባ ጨምሮ አንዳንዶች ቃና እንዲያመጣ ያደርጋሉ። ያለ አበባ ደግሞ እንደዚሁ ሆኖ ማለት ነው። ከዛ ቡላው ይጨመራል። ከዛ ከተገነፋ በኋላ እንዴት ነው ጣፋጭ ሆነ የለ ትኩሱን በፌስታል የተደረገ የተቋጠረ ይሸጣል ማለት ነው። ሱማሌ ተራ አለ ብትሄዱ፣ መርካቶ ወደ ሀረርና አካባቢ ብትሄዱ አለ። የተለያየ ቦታ እንደዚህ የምንድን ነው ባህላዊ ጣፋጭ የሚሸጥበት አካባቢ በተለይ በረመዳን ላይ ጾም ላይ አለ። እንግዲህ ከዚህ በኋላ ያለው ሂደት ነው ላይክ ቱርኮች እንደሚሰሩት ወይም ደግሞ ሌሎች ሀገር እንደሚሰሩት የሚያደርገው ማለት ነው። አሁን እናንተ ከተከዋለን ታያችኋል። ይሄ እንደዚህ ውፍረቱ በዚህ ውፍረት ሲሆን በቃ በጣም ይንተከተክና በጣም ሲወፍር ምን ይደረጋል? በላስቲክ የተደረገ ለሚፈለገው ሰው ይሰጣል በረመዳን ሰዓት። እኛ ግን ምን እናደርጋለን መሰላችሁ? እዚህ ጋር አሁን እሳቴን አጠፋለሁ። ጀላቲን አለኝ። ጀላቲን እንደዚህ ጨምራለሁ። በደንብ አድርጌ አዋህደዋለሁ። ጀላቲኑን ጓጉሎ እንዳይቀርብ አንድ ቦታ ብቻ እንዳይሆንና አንድ ቦታ ብቻ እንዳያጠነክርብኝ
እንደዚህ አይነት መልኩ ሁሉንም ካዋሃድኩት በኋላ ምን አደርጋለሁ መሰላችሁ? እዚህ ጋር ስኳር አለኝ። ትንሽ የስኳር እንደዚህ ያደርጋለሁ ትንሽዬ። ከዛ እዚህ ጋር ሰራሁትን ጣፋጭ አምጥቼ እንደዚህ እገለብጠዋለሁ። እንደዚህ አስቀምጠውና ሲበርድ ፍሪጅ ውስጥ ከተዋለሁ። ከዛ በኋላ በነጋታው ነገ ማለት ነው ምን አይነት ሂደት እናደርጋለን ከቀዘቀዘስ በኋላ ምን ይመስላል የሚለውን ነገር አብረን የምናየው ይሆናል። ለጊዜው ግን እንደዚህ አድርጌ አስቀምጠዋለሁ ውጭ። አያችሁት እንዴት ወርቅማ እንደሚመስል እንዴት እንደሚያብረቀርቅ። ከዛ ይታያችኋል። ይሄ ዘፈዘፍ ነው ቺያ ሲድ ነው። ትላንትና በወተት አድርገን ማር እንጨምርበታለን። እንደዚህ በቂ ነው ለምናስበውን ያክል። ከዛ በመቀጠል የካካኦ ዱቄት እንጨምራለን። እኔ እንደዚህ 3 ማንኪያ ጨምራለሁ። ከዛ መፍጨት ይሄንን ታያችኋል። እንደዚህ ሲፈጭ የምትፈልጉት እቃ ውስጥ እንደዚህ ሞልታችሁ ፍሪጅ ውስጥ ታስቀምጡት። ብትፈልጉ እንደ ሙስ እዩትማ፣ እዩት። ብትፈልጉ እንደ አይስክሪም ፍሪጅ ውስጥ ብቻ የምታስገቡት። ፍሪጅ ውስጥ አላልኩም፣ ምክንያቱም ሲገባ ፍሪጅ ውስጥ ምንድነው ስሙ ማሩ እንትን ይላል፣ ይደርቃል። ሲቀዘቀዝ ይወፍራል አይደለ? የዛን ጊዜ ይሄ እንደምናየው አሁንም ወፍራም ነው። የዛን ጊዜ እንደ አይስክሪም አውጥታችሁ መመገብ ትችላላችሁ። እንደዚህ ራሱ እንደ ሙስ ከምላችሁ በላይ በጣም አሪፍ ነው። ከዛ ከላይ የምትፈልጉትን ነገር አርጋችሁ መመገብ ትችላላችሁ። የተለያየ ፍሩት ሊሆን ይችላል፣ የቤሪ ዘር ሊሆን ይችላል። የምትፈልጉት እናንተ ይስማማናል ሊሆናል ብላችሁ የምታስቡትን አርጋችሁ መመገብ ትችላላችሁ። በተቻለ መጠን ጽድት እናደርገዋለን። ምራን እንደዚህ ሰው በእንደዚህ አይነት መልኩ መመገብ ትችላላችሁ ማለት ነው። ሁለተኛውንም ላሳያችሁ። የሁለተኛው ደግሞ እዚህ ጋር ታይቷል። ስኳር ከላይ እናደርግበታለን፣ እንነሰንስበታለን። እንደዚህ ሲድነካ አያጣብቅም፣ ግን ደግሞ ለተጨማሪ እንደዚህ እንነሰንስበታለን። እንድናረገውና እንገለብጠዋለን። ከዛ ከላይም እንደዛ እናደርግበታለን። እንደዚህ አሁን ስነሰንስ ይሄ ሁሉ ስኳር ልትሉ ትችላላችሁ፣ ግን ሁሉም ምግብ ለሁሉም ሰው አይደለም። በተሻለ መጠን ማንፈልገውን ነገር በቃ አንፈልገውም እና ዝም ብለን ብናልፍ ይችላል። ምክንያቱም የሆነ ሰው ባህላዊ ምግብ ነው፣ ታሪኩን፣ እሴቱን፣ ቤተሰቡን ራሱን የሚያስታውስበት ነው እና ለዛ እንግዲህ የስኳር መብዛቱ ብዙ እንዳይሰማችሁ ከዛ እንቆርጠዋለን። ታያችኋል እንደዚህ እና ደግሞ ብዙ አይበላም፣ በጣም ትንሽ ነው የሚበላው፣ እንደ ከረሜላ ማለት ይችላል። ልክ ለአፍጥር ሰዓት እንዴት ነው 3-4 ቴምራል የሚበላው ልክ እንደሱ ማለት ነው። ከዛ በቃ ይሄ እንደዚህ እንደ ከረሜላ ይቀመጣል። እንደዚህ በስኳር ለውስጥ ተደርጎ የሚፈልግ ሰው ይመገባል ማለት ነው። እኛ ሀገር ወደ ሐረር አካባቢ በጣም የተለመደ ጣፋጭ ነው። ከነ ሙሸበክ ምናምን ጋር ለረመዳን ጊዜ በጣም ይዘጋጃል። መርካቶም ሶማሌ ተራ በጣም አለ። እንደነገርኳችሁ በፌስታል ነው እንጂ የሚሸጠው። እዚህ ደግሞ ኢሮፕ ላይ ደግሞ ቱርክ በጣም የባህል ጣፋጫቸው ነው። ከቅርብ እንግዲህ ሳሳያችሁ ይሄንን ይመስላል። እስቲ አይሾት በእንደዚህ አይነት መልኩ ቆራርጡት። በትንንሹ አድርጋችሁ ቆራርጣችሁ ማዘጋጀት ትችላላችሁ ወይም ማቅረብ ትችላላችሁ። ስንቀምሰው አሪፍ ነው። በተለይ ጣፋጭ ለሚወድ ሰው ቆንጆ ነው። ግን እንዲህም ስትበሉት ያን ያህል ግሽግሽ የሚያደርግ ነገር አይደለም። የብርቱካኑ ቃና እንዳለ ነው። ከዛ በተረፈ ምንም አይነት ቃና አልጨመረምና ሞቅ ደመቅ ብሎ ቢታያችሁ በብርቱካን የተሰራ ጣፋጭ ጣዕም ነውና ይልጣጩ በተለይ በደንብ ደመቅ ያለ ቃና ያለውና ከዛ ጋር በደንብ አድርጎ ባላንስ አድርጓል። የጨመርነውም ጨው ስራውን ሰርቷል። ስኳሩ በጣም እንዳይገና እንደዚህ እንትን እንዳይላችሁ አይነት ነገር አለ፣ እንደ ተክለሸለሹ አይነት ነገር ያደርጋችኋል። በጣም አሪፍ ነው።
እንደነገርኳችሁ የባህል ጣፋጭ ነው እኛ ሀገር። ልዩነቱ ያው ነግሬያችኋለሁ ደግሜ ደጋግሜ ትኩሱን የሚበላ ምግብ ነው። ጀላቲን ስለማይገባበት እንደዚህ ቀዝቅዞ ተቆርጦ ማለት ነው የሚሸጠው እና ረመዳን አካባቢ እንደዚህ የተንተከተከ ወይም የተገነፋ አልበላችሁ እንደዛ ተቦጭቆ አይነት ነገር የሚሸጠ ወይም የሚሰጥ አይነት ምግብ ነው ወይም ጣፋጭ ነው። እዚህ ሀገር ደግሞ መጥቼ ሳየው ጀላቲን ገብቶበት አድርቀውት ምናምን ነገር ይሰራል እና ያው ቪጋን ጀላቲን መሆን መቻል አለበት። እኛም ብዙ ጊዜ የቪጋን ጀላቲን ነው ከኛ ጋር አብሮ የሚሄደው። ብዙ ጊዜ እንግዲህ ያው ጀላቲን ታውቃላችሁ ከመቅሌ ከምናምን ስለሚሰራ ብዙ ጊዜ ከአሳማ መቅሌ ይሰራልና እሱን ነገር በደንብ አድርጋችሁ አጣሩ። ግን ኦንላይን ላይ በጣም ሞልቷል፣ መግዛት ትችላላችሁ ማለት ነው፣ ማግኘት ትችላላችሁ። ሰው በእንደዚህ አይነት መልኩ ሰርታችሁ ረመዳናችሁን ሞቅ ደመቅ አድርጋችሁ ማሳለፍ ትችላላችሁ። ከረመዳኑ ውጭም ለጣፋጭም ሰርታችሁ መመገብ ትችላላችሁ። ሌላኛው ደግሞ ጣፋጫችን ወይም ሙሳችን ልበላችሁ ይህንን ይመስላል። ይህም በጣም አሪፍ ነው። በጣም አሪፍ ሙስ ነው። ለቁርስ ሊሆን ይችላል። ከሰዓት በኋላም ደግሞ ለልጆቻችሁ ፍራፍሬ ከላይ ያጋችሁበት እንግዲህ እንደ መክሰስ ማቅረብ ትችላላችሁ። ሁለቱም በጣም ጣፋጭና ተመራጭ ናቸው። ስለዚህ በእንደዚህ አይነት መልኩ ሱና ተጠቀሙ ብዬ እላለሁኝ። እንግዲህ ለዛሬ የነበረኝ ቪዲዮ ይሄን ይመስል ነበረ። አዲስ ሆናችሁ ለቻናሌን ከወዳችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ የሰራቱን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ እንደ ሁል ጊዜው። በተረፈ በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።